መጽሐፈ ነገሥት ቀዳማዊ ምዕራፍ 1 ንጉሡ ዳዊትም ሸመገለ፣ እድሜውን በዛ፣ ልብስም ደረቡለት። ነገር ግን አይሞቀውም ነበር። ባሪያዎቹም ለጌታችን ለንጉሡ ድንግል ትፈለጋለች፣ በንጉሡም ፊት ቆማ ታገለግለው፣ በጌታችን በንጉሡ ብብት ተኝታ ታሞቀው አሉት። በእስራኤልም ሀገር ሁሉ የተዋበች ቆንጆ ፈለጉ። ሱነማይቱን አቢሳንም አገኙ። ወደ ንጉሡም ይዘዋት መጡ። ቆንጆይቱም እጅግ ውብ ነበረች። ንጉሡንም ትረዳውና ታገለግለው ነበር። ንጉሡ ግን አያውቃትም ነበር። የአጊትም ልጅ አዶንያስ ንጉሥ እሆናለሁ ብሎ ተነሳ። ሰረገሎችንና ፈረሰኞችን በፊቱም የሚሮጡ 50 ሰዎች አዘጋጀ። አባቱም ከቶ በሕይወቱ ሳለ እንዲህ ለምን ታደርጋለህ ብሎ አልተቆጣውም ነበር። እርሱ ደግሞ እጅግ ያማረ ሰው ነበር። ከአቤሴሎምም በኋላ ተወልዶ ነበር። ሴራውም ከጽሩያ ልጅ ከኢዮአብና ከካህኑ ከአብያታር ጋር ነበር። እነርሱም አዶንያስን ተከትለው ይረዱት ነበር። ነገር ግን ካህኑ ሳዶቅና የዮዳሄ ልጅ በናያስ፣ ነቢዩም ናታን፣ ሳሚም፣ ሬሲም የዳዊትም ኃያላን ከአዶንያስ ጋር አልነበሩም። አዶንያስም በጎችንና በሬዎችን ፍሪዳዎችንም በአይሮጌል አጠገብ ባለው በዞሄት ሌት ድንጋይ ዘንድ ሰዋ። የንጉሡንም ልጆች ወንድሞቹን ሁሉ የንጉሡንም ባሪያዎች የይሁዳን ሰዎች ሁሉ ጠራ። ነገር ግን በናያስንም ኃያላኑንም ወንድሙን ሰለሞንን አልጠራም። ናታንም የሰለሞንን እናት ቤርሳቤህን እንዲህ ብሎ ተናገራት። ጌታችን ዳዊት ሳያውቅ የአጊት ልጅ አዶንያስ እንደነገሰ አልሰማሽምን? አሁንም ነይ፣ የልጅሽን የሰለሞንን ነፍስና የአንቺን ነፍስ እንድታድኚ እመክርሻለሁ። ሄደሽ ወደ ንጉሡ ወደ ዳዊት ግቢና ጌታዬ ንጉሥ ሆይ፣ ለእኔ ለባሪያ ልጅሽ ሰለሞን ከእኔ በኋላ ይነግሳል፣ በዙፋኔም ይቀመጣል ብለህ አልማልክልኝምን? ስለምንስ አዶንያስ ይነግሳል በዩ? እነሆ አንቺ በዚያ ለንጉሥ ስትነግሪ እኔ ከአንቺ በኋላ እገባለሁ፣ ቃልሽንም አጸናለሁ። ቤርሳቤም ወደ ንጉሡ ወደ እልፍኝ ገባች። ንጉሡም እጅግ ሸምግሎ ነበር። ሱነማይቱም አቢሳ ታገለግለው ነበር። ቤርሳቤም አጎንብሳ ለንጉሡ እጅ ነሳች። ንጉሡም ምን ትፈልጊያለሽ አለ። እርሷም አለችው፣ ጌታዬ ሆይ፣ አንተ ለባሪያ ልጅሽ ሰለሞን ከእኔ በኋላ ይነግሳል፣ በዙፋኔም ይቀመጣል ብለህ በአምላክ በእግዚአብሔር ምለህልኛል። አሁንም እነሆ አዶንያስ መንገሱ፣ አንተም ጌታዬ ንጉሥ ይህን አታውቅም። እርሱም ብዙ በሬዎችና ፍሪዳዎችን በጎችንም ሰውቷል። የንጉሥንም ልጆች ሁሉ ካህኑንም አብያታርን የሰራዊቱንም አለቃ ኢዮአብን ጠርቷል። ባሪያህን ሰለሞንን ግን አልጠራውም። አሁንም ጌታዬ ንጉሥ ሆይ፣ ከአንተ በኋላ ጌታዬ በንጉሥ ዙፋን ላይ የሚቀመጠውን ትነግራቸው ዘንድ የእስራኤል ሁሉ ዓይን ይመለከታል። ይህ ባይሆን ጌታዬ ከአባቶች ጋር ባንቀላፋ ጊዜ እኔና ልጄ ሰለሞን እንደ ኃጢአተኞች እንቆጠራለን። እነሆም ለንጉሡ ስትናገር ነቢዩ ናታን ገባ። ለንጉሡም እነሆ ነቢዩ ናታን መጥቷል ብለው ነገሩት። እርሱም ወደ ንጉሡ ፊት በገባ ጊዜ በግንባሩ በምድር ላይ ተደፍቶ ለንጉሡ እጅ ነሳ። ናታንም አለ፣ ጌታዬ ንጉሥ ሆይ፣ አንተ ከእኔ በኋላ አዶንያስ ይነግሳል፣ በዙፋኔም ላይ ይቀመጣል ብልሃልን? እርሱ ዛሬ ወርዶ ብዙ በሬዎችንና ፍሪዳዎችን በጎችንም ሰውቷል። የንጉሡንም ልጆች ሁሉ የሰራዊትንም አለቃ ኢዮአብን ካህኑንም አብያታርን ጠርቷል። እነሆም በፊቱ እየበሉና እየጠጡ አዶንያስ 1000 ዓመት ይንገስ ይላሉ። ነገር ግን እኔን ባሪያህን ካህኑንም ሳዶቅን የዮዳሄንም ልጅ በናያስን ባሪያህንም ሰለሞንን አልጠራም። በውኑ ይህ ነገር ከጌታዬ ከንጉሡ የተደረገ ነውን? ለባሪያህም ከአንተ በኋላ በጌታዬ በንጉሡ ዙፋን ላይ የሚቀመጠውን አልነገርክምን? ንጉሡም ዳዊት ቤርሳቤህን ጥሩልኝ ብሎ መለሰ። ወደ ንጉሡም ገባች፣ በንጉሡም ፊት ቆመች። ንጉሡም ነፍሴን ከመከራ ሁሉ ያዳነኝ ሕያው እግዚአብሔርን በእውነት ልጅሽ ሰለሞን ከእኔ በኋላ ይነግሳል፣ በእኔም ፋንታ በዙፋኔ ላይ ይቀመጣል ብዬ በእስራኤል አምላክ በእግዚአብሔር እንደማልኩልሽ እንዲሁ ዛሬ በእውነት አደርጋለሁ ብሎ ማለ። ቤርሳቤም በግንባሯ በምድር ላይ ተደፍታ ለንጉሡ እጅ ነሳችና ጌታዬ ንጉሥ ዳዊት ለዘላለም በሕይወት ይኑር አለች። ንጉሡም ዳዊት ካህኑን ሳዶቅንና ነቢዩን ናታንን የዮዳሄንም ልጅ በናያስን ጥሩልኝ አለ። ወደ ንጉሡም ፊት ገቡ። ንጉሡም አላቸው፣ የጌታችሁን ባሪያዎች ይዛችሁ ሂዱ፣
ልጄንም ሰለሞንን በበቅሎዬ ላይ አስቀምጡት፣ ወደ ጊዮንም አውርዱት። በዚያም ካህኑ ሳዶቅና ነቢዩ ናታን በእስራኤል ላይ ንጉሥ አድርገው ይቀቡት። ቀንደ መለከትንም ነፍታችሁ ሰለሞን 1000 ዓመት ይንገስ በሉ። በኋላውም ተከትላችሁ ውጡ። እርሱም መጥቶ በዙፋኔ ላይ ይቀመጥ፣ በእኔም ፋንታ ይንገስ። በእስራኤልና በይሁዳም ላይ አለቃ ይሆን ዘንድ አዝዣለሁ። የዮዳሄም ልጅ በንያስ መልሶ ለንጉሡ አለ፣ ያበጅ ያድርግ፣ የጌታዬንም የንጉሥ አምላክ ይህን ይናገር። እግዚአብሔር ከጌታዬ ከንጉሥ ጋር እንደነበረ እንዲሁ ከሰለሞን ጋር ይሁን። ዙፋኑንም ከጌታዬ ከንጉሡ ዳዊት ዙፋን የበለጠ ያድርግ። ካህኑም ሳዶቅና ነቢዩ ናታን የዮዳሄም ልጅ በንያስ ከሊታውያንና ፈሊታውያንም ወረዱ። ሰለሞንንም በንጉሡ በዳዊት በቅሎ ላይ አስቀምጠው ወደ ጊዮን አመጡት። ካህኑም ሳዶቅ ከድንኳኑ የቅባቱን ቀንድ ወስዶ ሰለሞንን ቀባ፣ ቀንደ መለከቱንም ነፋ። ሕዝቡም ሁሉ ሰለሞንን 1000 ዓመት ይንገስ አሉ። ሕዝቡም ሁሉ እርሱን ተከትለው ወጡ። ሕዝቡም ዘፈን ይዘፍኑ ነበር፣ በታላቅም ደስታ ደስ አላቸው። ከጩኸታቸውም የተነሳ ምድር ተናወጠች። አዶንያስና እርሱም የጠራቸው ሁሉ መብሉና መጠጡ ተፈጽሞ ሳለ ሰሙ። ኢዮአብም የቀንደ መለከት ድምጽ በሰማ ጊዜ ይህ በከተማ ውስጥ ያለ የሽብር ድምጽ ምንድነው? አለ። እርሱም ይህን ሲናገር የካህኑ የአብያታር ልጅ ዮናታን መጣ። አዶንያስም አንተ መልካም ሰው ነህና መልካም ታወራልናለህ፣ ግባ አለ። ዮናታንም ለአዶንያስ እንዲህ ብሎ መለሰ፣ በእውነት ጌታችን ንጉሥ ዳዊት ሰለሞንን አነገሰው። ንጉሡም ከእርሱ ጋር ካህኑን ሳዶቅንና ነቢዩን ናታንን የዮዳሄንም ልጅ በንያስን ከሊታውያንንና ፈሊታውያንን ሰደደ። በንጉሡም በቅሎ ላይ አስቀመጡት። ካህኑም ሳዶቅና ነቢዩ ናታን በጊዮን ንጉሥ አድርገው ቀቡት። ከዚያም ደስ ብሏቸው ወጡ። ከተማይቱም አስተጋባች። የሰማችሁትም ድምጽ ይህ ነው። ደግሞም ሰለሞን በመንግስቱ ዙፋን ላይ ተቀምጧል። የንጉሡም ባሪያዎች ገብተው እግዚአብሔር የሰለሞንን ስም ከስም ዙፋኑንም ከዙፋን የበለጠ ያድርግ ብለው ጌታችንን ንጉሡን ዳዊትን ባረኩ። ንጉሡም በአልጋው ላይ ሆኖ ሰገደ። ንጉሡም ደግሞ ዓይኔ ያየ ዛሬ በዙፋኔ ላይ የሚቀመጠውን የሰጠኝ የእስራኤል አምላክ እግዚአብሔር ይመስገን አለ። አዶንያስም የጠራቸው ሁሉ ፈሩ። ተነስተውም እያንዳንዳቸው በየመንገዳቸው ሄዱ። አዶንያስም ሰለሞንን ፈራ፣ ተነስቶም ሄደ፣ የመሠዊያውንም ቀንድ ያዘ። ለሰለሞን እነሆ አዶንያስ ንጉሡን ሰለሞንን ፈርቶ ንጉሡ ሰለሞን ባሪያውን በሰይፍ እንዳይገድለኝ ዛሬ ይማልልኝ ብሎ የመሠዊያውን ቀንድ ይዟል አሉት። ሰለሞንም እርሱ አካሄዱን ያሳመረ እንደሆነ ከእርሱ አንዲት ጸጉር እንኳን በምድር ላይ አትወድቅም፣ ነገር ግን ክፋት የተገኘበት እንደሆነ ይሞታል አለ። ንጉሡ ሰለሞንም ላከ፣ ከመሠዊያውም አወረዱት። መጥቶም ለንጉሡ ለሰለሞን እጅ ነሳ። ሰለሞንም ወደ ቤት ሂድ አለው።